አላህ በፈለከው የጀነት በር ግባ እንዲልህ ትፈልጋለህ? ይህ ቪዲዮ ለምትወደው ሰው ልከህ ውዴታህን አሳየው። የውመል ቂያማ ከሰዎች ሁሉ መርጦ ምንዳውን አንተ ላይ እንዲያፈስብህ ትፈልጋለህ? አላህ ሱረቱ ዙመር ላይ እንደዚህ ይላል፣ ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ። አላህ ለነዛ ለታጋሾች ምንዳቸውን ይሰጣቸዋል፣ ግን ምንዳቸውን ልክ የለውም። ይሄ ነው አይባልም፣ አላህ ይመነዳቸዋል። ለዛም እኮ ነው አላህ የውመል ቂያማ ስራቸው ከተራራ በላይ የሆኑ ሰዎች ይመጡና ያ ረቢ ይሄን ስራ እኮ እኛ አንሰራነው ይላሉ። ከዛ አላህ ሱብሓነሁ ወተዓላ ይህ ችግር አጋጥማችሁ እናንተ ግን በሰብር ስላሳለፋችሁ ነው ይላል አላህ ሱብሓነሁ ወተዓላ። ከዛ እነዛ ሰዎች ያ ረቢ ምን አለ ሐያታችንን ሙሉ ችግር ባረከው ብለው ይመኛሉ። ሐቢቢ ሰብር። ለዚህም እኮ ነው ቢሰብሪ ተብልጉ ማ ቱሪድ፣ በሰብር የፈለግከው ቦታ መድረስ ትችላለህ። ታገስ። አላህ የሙሳንና የሐሩንን ዱዓ ከ40 ዓመት በኋላ የተቀበላቸው። ዱዓዬ አልተቀበለኝም ብለህ ከጌታ አትራቅ።